ሆሳዕና ነው። ሆሳዕናው ደግሞ መድኃኒት ነው። መድኃኒት ደግሞ ኢየሱስ ክርስቶስ ነው። እሱ ደግሞ የሰጠን ቅዱስ ቃሉ ነው። ሰው በእግዚአብሔር ቃል እየተባረከ በሄደ ቁጥር እንደነዚህ እንደናንተ ወደ እግዚአብሔር ቤት ከገሰገሰ አንድ ሕዝብ፣ ከእግዚአብሔር ቃል ጋር ከተገናኘ አንድ ሕዝብ፣ በክርስቶስ ከእግዚአብሔር ጋር እንደ ሙጫ ከተጣበቀ አንድ ሕዝብ፣ እግዚአብሔር ዶክተር ስለሆነ፣ እግዚአብሔር መድኃኒት ስለሆነ፣ ስሙ ራሱ ሆሳዕና ወይም መድኃኒት ስለሆነ ከእኛ የማንፈልገውን ነገር ማስወገድ ስራው ነው። እነዚህ የታሰሩ አህዮች በኃጢአት በራሳቸው ጥፋት በመጣው ኃጢአት በኃጢአት ተተብትበው የነበሩ የአዳምና የሔዋን የልጆቻቸው የሰው ልጆች ሁሉ ምሳሌ ነው። ባፈሰሰው ደሙ በተሰቀለው ስቅላቱ በመስቀል ላይ በመተው ሞቱ ከኃጢአት እስራት ለዘላለም የተመሰገነ ይሁን ፈቶናል። በዛች በተናቀች አህያ ላይ ሆኖ የሄደው በኃጢአት ምክንያት ወድቆ ተሰብሮ በአጋንንት ዘንድ ተንቆ ተረግጦ የነበረ አዳምን ወይም ተንቀው የነበሩ በኃጢአት ወድቀው የነበሩ ልጆቹን ሰዎችን እኛን በቸርነቱ በደሙ መፍሰስ የሚያነሳን መሆኑ ምሳሌ። በምድር ላይ የምናያት ቤተ ክርስቲያን እንዲሁ ከሰማይ ወረደች መና አይደለችም። ከሰማይ ወረደች መና ብትሆንም እንዲሁ ያገኘናት አይደለችም ማለት ነው። የአባቶቻችን ደም እንደ ውሃ ፈሶ ነው። በተለይ ወደ ሀገራችን ስንመለስ ይቺ ቤተ ክርስቲያን ዝም ብላ የተገኘች አይደለችም። እንዲሁ የተገኘች አባቶቻችን እንደ አህያ ታስረው ተገርፈው ነው። በወጡበት ቀርተው ነው። አጥንታቸው ተከስክሶ ነው። ደማቸው ፈሶ ነው። ይህን ዛሬ ምንኮራበትን ፊደል፣ ምንኮራበትን ቋንቋ፣ ምንኮራበትን ቅርስ፣ ምንኮራበትን ታሪክ ከዚህም ሁሉ በላይ ሕይወት የሆነንን ኢየሱስ ክርስቶስን ለእኛ ሲያስረክቡን እኮ የከተማ የኔቢጤ ጮሌዎች አይደሉም። ገጠር ውስጥ ጦም እየዋሉ ጦም እያደሩ በረሃብ አለንጋ በረሃብ ቀበቶ ወገባቸውን ታጥቀው ቀን ባለቻቸው አቅም ብርሃንና እየፋቁ ቀለም እየበጠበጡ ሌሊት በተፈጥሮ ያለውን ቁልቋምን የሚባለውን እንደ ኩራዝ እንደ መብራት እየተጠቀሙ በዚያ አይናቸው እየጠፋ በጭሱ እንደው ምን ልበላችሁ መከራቸው ከአህያይቱ አይበልጥም። በአህያ ላይ ተዋርዶ ያየነው ጌታ ነገ ጧት በክበበ ትስብእት በግርባ መለኮት ይመጣል። ዓለም ታልፋለች፣ ሌላ ዓለም አለን። ያንም ነው የምንጠብቀው። ይሄ ሁሉ ተስፋ ያለንን በእግዚአብሔር ስም እንደምን አደራችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ሆሳዕና በአርያም እያሉ ይጮህ ነበር። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋቸዋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለውን ቃል ከቶ አላነበባችሁምን አላቸው። ከዚያ በልባቸው ደንዳንነት ትቷቸው ሄደ ነው የሚለው። በሌሎችም ወንጌላት ተጨማሪ ከዚህ የቀረ ታሪክ ይገኛል እና ስናነብ እናገኘዋለን ታሪኩን። በአጭሩ በዚህ ምንባብ ውስጥ ጌታ በትንቢት እንደተነገረ በኪሩቤል የሚቀመጥ አምላክ ሰማያት ዙፋኑ የሆኑ እሱ ለእኛ ሲል ራሱን አዋርዶ በአህያ ላይ ሆኖ ወደ ቤተ መቅደስ መሄዱ ነው። ይሄ የትህትናን ራሱን ለእኛ የማዋረዱ ነው። በአጭሩ በዚህ ምንባብ ውስጥ የታሰሩ አህዮች መፈታትን፣ ታስረው በነበሩ አህዮች ላይ ሆኖ ወደ ቤተ መቅደስ መሄድን፣ ወደ ቤተ መቅደስ ሲሄድ ህዝቡ እግዚአብሔር መንፈስ ቅዱስ ቀስቅሶት ሆሳዕና በአርያም እያለ ማመስገኑን፣ ህዝቡ ሲያመሰግኑ ካህናቱ በቅናት ደግሞ ማመስገን የለባችሁም ብለው ሲከለክሉ ከቅፍና ከጀርባ ያሉ ሕፃናት ሆሳዕና በአርያም እያሉ በተአምር ማመስገናቸውን፣ ከዚያ ወደ ቤተ መቅደስ ገብቶ ቤተ መቅደሱን በተለይ በአዲስ ኪዳን ያለን የምንገለገልበት ቤተ መቅደስ ምን አይነት መሆን እንዳለበት ባርኮ የሰጠበትን ይህን የምናስታውስበት ዕለት ነው ባጭሩ እንግዲህ። እና የታሰሩ አህዮችን አምጦልኝ ሲል ሁለት አይነት ናቸው። አንደኛዋ እናቲቱ ናት፣ ሌላዋ ደግሞ ውርንጫዋ ነው። እና ይሄ ምሳሌ ያለው ነው፣ እንዲሁ ዝም ብሎ አይደለም፣ ምሳሌነት ያለው ነው። እና እግዚአብሔር
ወደሱ ህዝቡን ሲጠራ ወላጆችን ብቻ ሳይሆን ሕፃናትንም ጭምር መሆናቸውን ነው። ሌላው የቀደመው ምስጢር ግን እነዚህ የታሰሩ አህዮች በኃጢአት በራሳቸው ጥፋት በመጣው በኃጢአት ተተብትበው የነበሩ የአዳምና የሔዋን የልጆቻቸው የሰው ልጆች ሁሉ ምሳሌ ነው። በኃጢአት ታስረው የነበሩ የሰው ልጆች ምሳሌ ነው። ፈታችሁ አምጡልኝ አለ ሐዋርያትን። ፈታችሁ አምጡልኝ ማለት ብቻ ሳይሆን ስለዚያ ስለታሰርንበት ኃጢአት ያን የታሰርንበትን የኃጢአት ገመድ የኃጢአት ሰንሰለት ለመሰባበርና ለመበጣጠስ አምላካችን ኢየሱስ ክርስቶስ ሐዋርያትን ብቻ መላክ ሳይሆን ደሙን ስለኛ አፍሶ ነው። ሰማያዊ አምላክ ሰው ሆኖ ሰማያዊ አምላክ ስለኛ ተዋርዶ ይህ ነው የማይባል ፍዳና መርገምን እሱ ተቀብሎ ባፈሰሰው ደሙ በተሰቀለው ስቅላቱ በመስቀል ላይ በመተው ሞቱ ከኃጢአት እስራት ለዘላለም የተመሰገነ ይሁን ፈቶናል። ሁላችን አሁን የተፈታን ሰዎች ነን። ከኃጢአት ማሰሪያ የተፈታን ሰዎች ነን። የተፈታን ሰዎች ነን ስላችሁ በቀራንዮ ደሙ ሲፈስ ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ የነበሩት በሲኦል የነበሩ ነፍሳት ነፃ ወጥተዋል። ሲኦል ባዶዋን ቀርታ ገነት በክርስቶስ ደም ተከፍታ መጀመሪያ በቀኙ ተሰቅሎ የነበረው ወንበዴ ቀድሞ ገብቶ ከዚያ በኋላ አዳምና ዘሩ በአካለ ነፍስ ከሲኦል ወደ ገነት ተሸጋግረዋል። አሁን ከዚያ ወዲህ ደግሞ ከክርስቶስ ደም መፍሰስ ወዲህ ያሉ ሕዝብ ደግሞ በዓለም ክርስቶስን ሲያምኑ ከኃጢአት ማሰሪያ ይፈታሉ። እንግዲህ ስለ ጥምቀትም እንማራለን፣ ስለ ክርስትናው እምነት እንማራለን እና ዋናው ክርስቶስ በደሙ ወይም እግዚአብሔር በአንድ ልጁ ደም ነፃ አውጥቶኛል ብሎ አንድ ሰው ካመነ አንድ ሕዝብ ይህን ካመነ ከኃጢአት ማሰሪያ ተፈታ ማለት ያ ነው። ያ የኃጢአት ማሰሪያ ደግሞ የሰው ልጆች በጾማቸው፣ በስግደታቸው፣ በቱርፋታቸው ብዛት ሊያስወግዱት የማይችሉት የነበረ በውርስ የሚተላለፍ ለበደሉም ላልበደሉም ፍዳና ዕዳ የነበረ ነው። ያ ተወግዷል። አሁን እኛ በክርስቶስ ደም ከማመን ጋር በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ሁለተኛ የተወለድን በውርስ ከሚመጣው የኃጢአት ማሰሪያ የተፈታን የእግዚአብሔር ልጆች ነን። ይህን ማወቅ ነው። ነፃነት ያለን ህዝቦች ነን። የነፃነታችን ምልክት ይሄው መስቀሉ ነው። ይሄ አርማ ነው። ሆኖም በግላችን ደግሞ ዛሬ ከዚያ ነፃነት መውጣት በኋላ በግል በስጋ ድክመት ምክንያት የምንሰራው ኃጢአት ይኖራል። እርግጠኛ ነኝ ሁላችንም እዚህ ያለነው ከዚህ ኃጢአት ንጹሐን አይደለንም። ሁለት አይነት ነው ኃጢአታችን ተመልከቱ። አንደኛው የጽድቅ ስራ ብንሰራም ብንደክምም ልናስወግደው ማንችለው የነበረው በዘር የሚተላለፈው ኃጢአት ነው። ያም የዘላለም ሞትን የሚወልድ ነው። ያም ውጤቱ ሲኦል ነው። ያ ውጤቱ ገሃነም ነው። ያ በእኛ ተጋድሎ ልናስወግደው ማንችለው ዕዳ ነበረ። ያን አስወግዶልናል። አሁን ከዚያ ወዲህ ያለው ኃጢአት እኛ ልናስወግደው ምንችለው ነው። እድፍ ማለት ነው። የየቀን እድፍ ማለት ነው። ሰውነታችን በየቀኑ ይቆሽሻል። በየቀኑ ሰውነታችን እናጠዋለን። በየቀኑ ልብሳችን ከታጠበ፣ በየጊዜው ያደፈው የቆሸሸው ሰውነታችን ከታጠበ እንደ ሰው እንኖራለን። አንድ ሰው መኖር እንደሚገባው መልካም ኑሮ እንኖራለን። የአሁኑ የእኛ ኃጢአት እንደዚያ ነው። ለምሳሌ በልዩ ልዩ ሱስ የታሰርን ሰዎች እንኖራለን። በሲጋራ ሱስ የታሰርን ሰዎች እንኖራለን። በስካር ሱስ የታሰርን ሰዎች እንኖራለን። በቡና ሱስ የታሰርን ሰዎች እንኖራለን። በውሸት ሱስ የታሰርን ሰዎች እንኖራለን። በትዕቢት ሱስ የታሰርን ሰዎች እንኖራለን። በአጠቃላይ ስለ ሱስ ምኑን እናገረዋለን? ሁላችን እናውቀዋለን። በዝሙት ሱስ የታሰርን ሰዎች እንኖራለን። አሁን ከዚህ እስራት ካወቅንበት መፈታት እንችላለን። የሲጋራውን ሱስም ራሳችንን ያመጣ ነው፣ መተው እንችላለን። የስካሩን ሱስ ራሳችንን ያመጣ ነው፣ መተው እንችላለን። የሌላውንም ሱስ መተው እንችላለን። የዝሙቱን ሱስ መተው እንችላለን። የውሸቱን ሱስ መተው እንችላለን። የትዕቢቱን ሱስ መተው እንችላለን። ባጭሩ በባህሪያችን ውስጥ የማይገባ ሱስ ያለብን ሰዎች ካወቅንበት መተው እንችላለን። እንድንተው የሚያደርገን ደግሞ ሆሳዕና ነው። ሆሳዕናው ደግሞ መድኃኒት ነው። መድኃኒት ደግሞ ኢየሱስ ክርስቶስ ነው። እሱ ደግሞ የሰጠን ቅዱስ ቃሉ ነው። ሰው በእግዚአብሔር ቃል እየተባረከ በሄደ ቁጥር እንደነዚህ እንደናንተ ወደ እግዚአብሔር ቤት ከገሰገሰ አንድ ሕዝብ
ከእግዚአብሔር ቃል ጋር ከተገናኘ አንድ ሕዝብ፣ በክርስቶስ ከእግዚአብሔር ጋር እንደ ሙጫ ከተጣበቀ አንድ ሕዝብ፣ እግዚአብሔር ዶክተር ስለሆነ፣ እግዚአብሔር መድኃኒት ስለሆነ፣ ስሙ ራሱ ሆሳዕና ወይም መድኃኒት ስለሆነ ከኛ የማንፈልገውን ነገር ማስወገድ ስራው ነው እና አሁን ይሄ ያለን በዚህ ምድር አሁን በየቀኑ የምንሰራው ኃጢአት ጊዜያዊ ገመድ ይባላል። የሸረሪት ድር ነው። በክርስቶስ ደም በንስሐ መበጣጠስ የሚችል ነው። ያ ግን ከባድ ነበር። ያ በዘር የሚመጣው ያ በክርስቶስ ደም ተወግዶልናል። ታዲያ እናቷን ብቻ ሳይሆን ውርንጫዋንም ነው። ያን ጊዜ የተቀመጠባቸው አህዮችን ውርንጮችን ጭምር ነው። ውርንጫ ማለት ግልገል ማለት ነው፣ የአህዮች ልጆች። አሁን ይሄ የኛ የክርስቲያኖች ምሳሌ ነው። ወደ ቤተ ክርስቲያን እግዚአብሔር ሰዎችን ሲጠራ አዋቂዎችን ብቻ አይደለም ሕፃናቱንም ነው ተባብለን የዛሬ ሳምንት የኒቆዲሞስ ተነጋግረናል አይደል እንዴ? የነበራችሁ ሰዎች ሐዋርያት ከለከሉ ሕፃናቱን። ሕፃናት ወደ እኔ ሲመጡ አትከልክሉብኝ፣ ልኖርባቸው እፈልጋለሁ፣ ቤተ መቅደሴ ሊሆኑ እፈልጋለሁ፣ ልባርካቸው እፈልጋለሁ። እናት ጡጦ እንደምትሰጥ ለልጇ እናት ጡቷንም በጡጦ ወተት ልትሰጥ እንደምትፈልግ እኔም ጸጋዬን ልሰጥ እፈልጋለሁ። ተዋቸው፣ አትከልክሉብኝ፣ መንግሥተ ሰማያት እንደነሱ ላሉናት። ከዚህ የተነሳ ነው ቤተ ክርስቲያናችን ጸጋ እግዚአብሔርን ለሕፃናትንም ጭምር ሳትለይ የምትሰጠው። ይሄን ማወቅ አለብን። ሌላው ለምንድን ነው በአህያ የተመሰል ነው? ይሄ መቼም ከባድ ነገር። ጌታ እንኳን እሱ ቀርቶ እነ ኤልያስ ልጆቹ ነቢያቱ ማለቴ ነው በሰረገላ እሳት ነው ወደ ሰማይ እንኳን ሲያርጉ የሄዱት። የሰረገላ እሳት ማዘዝ የሚችል ነው። ኪሩቤል፣ ሱራፌል መላእክት እንደ ሰረገላ ሆነው ሊሸከሙት የሚችሉት ጌታ ነው። ዓለም ከተፈጠረ ጊዜ መላእክት ከተጀመሩ ጊዜ ጀምሮ የክብሩ ዙፋኑን ተሸክመው የሚኖሩ ናቸው። ያም ደስታቸው ሕይወታቸው ነው። ነገር ግን በአህያ ላይ ሆኖ ለምንድን ነው? አስቀድሞ ነቢያት ለምን ተናገሩ? በአህያ ላይ ሆኖ ወደ ቤተ መቅደስ እንደሚሄድ የዓለም መድኃኒት ሆሳዕና ኢየሱስ ክርስቶስ። እሱስ በአህያ ላይ ሆኖ ለምን የሄደ ወደ ቤተ መቅደስ? ሌላ የሚቀመጥበት አጣ ወይ? ቢያንስ በቅሎ አጣ ወይ? ፈረስ አጣ ወይ? ሰረገላ አጣ ወይ? ይሄ ምክንያት አለው። አንደኛ በሰው ልጆች አስተሳሰብ አህያ የተናቀች እንስሳ ናት። የሰው ልጆችን የመጨረሻ ሞራሉን ለመጣል የመጨረሻ ሞራላቸውን ለመጣል ስንፈልግ ወይም አንዱን የመጨረሻ ሞራሉን ለመጣል ሲፈልግ አህያ ነው የሚል። አህያ የመጨረሻው ስድብ። ይሄ የሰው ልጆች ድክመት። ነገር ግን አህያ የምትሰራውን ስራ የሚሰራ የለ። የአህያን ትዕግስት የሚያገኘው የለ። ያም ሆነ ይህ በዛች በተናቀች አህያ ላይ ሆኖ የሄደው በኃጢአት ምክንያት ወድቆ ተሰብሮ በአጋንንት ዘንድ ተንቆ ተረግጦ የነበረ አዳምን ወይም ተንቀው የነበሩ በኃጢአት ወድቀው የነበሩ ልጆቹን ሰዎችን እኛን በቸርነቱ በደሙ መፍሰስ የሚያነሳን መሆኑ ምሳሌ ነው። የተናቁት አምላክ፣ የድሆች አምላክ፣ የዝቅተኞች አምላክ ነው። ያን ጊዜም በምድር ላይ ሳለ ሲያስተምር ውሎ ቢታንያ ከተባለ ሰፈር ነበር የሚያድረው ይላል። ቢታንያ የድሆች ሰፈር፣ በአሁኑ አጠራር የሆምለሶች ሰፈር ማለት ነው። የነዚህ እነሱ ጋር ነበር የሚውለው፣ እነሱ ጋር ነበር የሚያድረው። ዘመዶቹ እነሱ ነበሩ፣ ጓደኞቹ እነሱ ነበሩ። እና እነዚያ በአህያ የተመሰሉ ናቸው። በአህያ ሲመሰሉ ሁለት አይነት ነው። አንደኛው የተናቁ ነበሩ፣ እሱ አከበራቸው። እግዚአብሔር ከተቀመጠበት የበለጠ ሌላ ምን ነገር አለ? እሱ አከበራቸው። ሌላው ደግሞ እነሱ ብቻ ሳይሆኑ እነዚህ አህዮች የኛ ምሳሌዎች ናቸው። የሰማዕታት ምሳሌዎች ናቸው። የሐዋርያት ምሳሌዎች ናቸው። የጻድቃን ምሳሌዎች ናቸው። የጳጳሳት ምሳሌዎች ናቸው። የመነኮሳት፣ የቀሳውስት፣ የዲያቆናት ምሳሌዎች ናቸው። የእናንተ የምእመናን ምሳሌዎች ናቸው። የእግዚአብሔር ልጆች በተለይ ሰማዕታት አህዮች ይባላሉ። አህዮች ሲባል እኛ ትዝ የሚለን ስድቡ ነው። ነገር ግን የአህያ ዋና የሚጠበቅባት አንድ ነገር አለ። ከእሷ የምናየው የምንወስደው ትምህርት አንድ ነገር አለ። ያም ትዕግስት፣ መከራን መቻል። ይሄ ሁሉ አውሮፕላን ሳይመጣ፣ ይሄ ሁሉ መኪና ሳይመጣ፣ ይሄ ሁሉ መርከብ ሳይፈጠር፣ ይሄ ሁሉ ዘመናዊ መጫኛ ነገር ሸክም የሚሸከም ነገር ሳይፈጠር ዓለም የኖረው በአህያ ጀርባ ነው። በተለይ የኛ ሀገር ለዚህ እስከ ቅርብ ጊዜ ምስክሮች ነን። ታዲያ የሚገርማችሁ ነገር መሸከም ብቻ አይደለም አህያይቱ፣ ዱላው በሀገራችን እግዚአብሔር ይመስገን ሁሉንም ማየት ጥሩ ነው። በዚህ ሀገር ነፃ ወጥተዋል። በዚህ ሀገር እንኳን አህዮች፣ ውሾች ነፃ ወጥተው
ያላቸው ክብር ሌላ ነው። እኔ ከአህያ ላይ የሆነ ጭነትም አላየሁም እዚህ ሀገር። እሷንም አይቼ አላውቅ። እንደውም እዚህ ሀገር በብዛት የሚታየው ውሻው ድመቱ ነው። እና ሆኖም ግን ነፃነት አግኝተዋል በዚህ ምድር። በሀገራችን ግን እስካሁን ድረስ ፍዳቸው ገና ነው። ውለታቸው ግን አልታወቀላቸውም እስካሁን ድረስ። እንዲያውም ሰዎችን ቅድም እንዳልኩት የመጨረሻ ሞራላቸውን ለመጣል ስንል አህያ ብለን ያችን አገልጋይ እንስሳ እንሳደባለን። እና በሌላ በኩል አይታችሁ እንደሆነ አህያ ስትጫን አይታችሁ እንደሆነ አህዮች ሁሉ ጀርባቸው ጤነኛ አይደለም። በአብዛኛው የገጠር አህዮች ገጣባ ነው፣ ገጣባ ነው። ሽታውም አያስቀርብም። ስታዩት ጭነቱ ሲራገፍ በኋላ ትንሽ ቆይቶ ነው እንትን የሚለው ያ መደላደል ይባላል። ከጭነቱ በታችና ከገጣባው ላይ የሚሆነው ቆዳ፣ ያ ቆዳው ከዚያ ከቁስሉ ላይ ሲነሳ ጭንቀታቸው የአህዮች ትዝ ይለኛል። ያላቸው ጭንቀት ሲነሳ ቆዳው ስጋቸውን እንዳለ ይዞት ነው የሚነሳ። ደግሞ ከዚያ በኋላ ደግሞ የተጫኑትን አያገኙም። ግጥምም ነበረ። ምንድን ነው የተጫነችውን አትበላም አህያ ምን ተብሎ የሚገጥማልና የተጫኑትም አይሰጣቸውም። እዚህ ሀገር ሳይጫኑ ይኮመኩማሉ የተለየ ምግብ ተዘጋጅቶላቸው። እኛ ሀገር ግን የተጫኑትን ቀርቶ ግጦሽ እንኳን ለነሱ ተብሎ አይዘጋጅላቸው። ብትበላ ትብላ ባትበላ የራሷ ጉዳይ። ያ ከቁስሉ ከተላቀቀ በኋላ ትሄዳለች ወደ ሜዳ ግጦሽ። ግጦሽ ስትሄድ ደግሞ አረጭ የሚባል ወፍ አለ ኃይለኛ። ከገጠር የመጣችሁ ታውቁታላችሁ። እንኳን ገጣባ ቆዳ የሌለው ስጋና ደም አግኝቶ ይሄ እንትኑ አፉ የከብቱንም ሆነ የአህያውን ቆዳውን በስቶ ገብቶ ደም የሚመጥ ነው። ምንድነው ስፕሪንግ ነው የሚባለው የዚህ ሐኪሞች መርፌው። እንደዚያ ማለት ነው። አፉ ኃይለኛ ነው። ገብቶ ነው ደሙን የሚወስደው የእንስሳቱን። ያማ ገጣባውን ሲያገኘው ተመቻችለት እና የቱን ያህል እንደሚያሰቃያቸው አህዮችን የሚያውቅ ነው የሚያውቀው። እንደዚህ አይነት እንስሳት ናቸው ይዘውን የሚኖሩኛል። እነዚህን አይነት እንስሳት ግን ክብር ሰተናቸው አናውቅም። እስካሁን ድረስ እንደናቅናቸው ነው። የእነዚህ ምሳሌዎች ሰማዕታት ናቸው። ሰማዕታት ጀርባቸው ተገርፎ ነው፣ ሰውነታቸው ቆስሎ ነው፣ ለተራዋና አናብስት እየተሰጡ ነው፣ እየተገረፉ ነው፣ እየተደበደቡ ነው፣ እየታሰሩ ነው፣ እየተፈቱ ነው። አሜሪካን ዛሬ 24 ሰዓት ወንጌል ሲሰብክ የምታዩት ዝም ብሎ የተገኘ ሎተሪ አይደለም። ብዙ ሰማዕታት ደማቸው ፈሶ ነው። እነ ኢራቅ፣ እነ ኢራን፣ እነ ሳውዲ አረቢያ አሁን ዛሬ ተቀይረው እንትን የሚሉት የስንት ሰማዕታት ደም የፈሰሰባቸው ሀገሮች ናቸው፣ የፈሰሰላቸው ሀገሮች ናቸው። በአጠቃላይ በምድር ላይ የምናያት ቤተ ክርስቲያን እንዲሁ ከሰማይ ወረደች መና አይደለችም። ከሰማይ ወረደች መና ብትሆንም እንዲሁ ያገኘናት አይደለችም ማለት ነው። የአባቶቻችን ደም እንደ ውሃ ፈሶ ነው። በተለይ ወደ ሀገራችን ስንመለስ ይቺ ቤተ ክርስቲያን ዝም ብላ የተገኘች አይደለችም። እንዲሁ የተገኘች አባቶቻችን እንደ አህያ ታስረው ተገርፈው ነው፣ በወጡበት ቀርተው ነው፣ አጥንታቸው ተከስክሶ ነው፣ ደማቸው ፈሶ ነው። የክርስቶስ ደም ኃይል እየሆናቸው፣ የእሱ ኃይል እየሆናቸው፣ በእሱ ያላቸው እምነት መሳሪያ እየሆናቸው፣ በደማቸው በአጥንታቸው ነው። ቤተ ክርስቲያኑ ዛሬ በድንጋይ የምናየው ሁሉ የእነሱ አጥንት ነው። በአይነ ህሊና ስናየው ጉዳይ አንላቸውም እነሱን። ባጭሩ ለዚች ቤተ ክርስቲያን ዛሬ እንኳን በሀገራችን ዛሬ እንኳን ወደ ገጠሩ የሄዳችሁ እንደሆነ የገጠር መምህራን፣ ገጠር ያደጋችሁ ፊደል ያስቆጠሯችሁ መምህራን ምን ደሞዝ ነው ያላቸው? ዳዊት ያስደገሟችሁ መምህራን ምን ምግብ ነው ያላቸው? ግዕዝ ያስተማሯችሁ መምህራን ወይም ደግሞ ባጭሩ ይሄን ዛሬ ምን ኮራበትን ፊደል፣ ምን ኮራበትን ቋንቋ፣ ምን ኮራበትን ቅርስ፣ ምን ኮራበትን ታሪክ፣ ከዚህም ሁሉ በላይ ሕይወት የሆነንን ኢየሱስ ክርስቶስን ለእኛ ሲያስረክቡን እኮ የከተማ የኔቢጤ ጮሌዎች አይደሉም። ገጠር ውስጥ ጦም እየዋሉ ጦም እያደሩ በረሃብ አለንጋ በረሃብ ቀበቶ ወገባቸውን ታጥቀው ቀን ባለቻቸው አቅም ብርሃንና እየፋቁ ቀለም እየመጠበጡ ሌሊት በተፈጥሮ ያለውን ቁልቋምን የሚባለውን እንደ ኩራዝ እንደ መብራት እየተጠቀሙ በዚያ አይናቸው እየጠፋ በጭሱ እንደምን ልበላችሁ መከራቸው ከአህያይቱ አይበልጥም። ሆኖም ግን እስካሁን ድረስ የዚችን ቤተ ክርስቲያን ባለውለታዎች፣ የዚህን ሕዝብ ባለውለታዎች አሁን ዙፋን ላይ ተቀምጠው እንትን የሚሉት ሁሉ ኢትዮጵያ የምትባለው አገር ሁሉ አገር ሁና እንድትቆይ ያደረጉ እነዚያ ድሆች፣ እነዚያ የተናቁ፣ እነዚያ የረሃብ ጀግኖች፣ እነዚያ የመከራና የፈተና ሰማዕታት አባቶቻችን ናቸው። እስካሁን የሚያስባቸው የለም። ገጠር የሄዱ ወደ ከተማ የሄዱ እንደሆነ መሳለቂያ ነው የሚሆኑት እና
ገጠር ግን ተመልከቱ እስካሁን ድረስ ፍዳ ላይ ናቸው እነዚህ አባቶች። ሆኖም ግን እስካሁን ድረስ እንደ አህያይቱ በረሃብ እየተነረቱ ሙጀሌ ነው የሚባለው፣ ሞያሌ ሙጀሌ፣ ይሄ እግር የሚያጣመው፣ ይሄ ጣት የሚቆራርጠው፣ ጣት የሚያበላሸው፣ ጥፍር የሚያወላልቀው እስካሁን ድረስ እጃቸውን እግራቸውን እያበላሻቸው በክፍለ ሀገሮች በሙሉ ያሉት መምህራን እንደዚህ ናቸው። እነሱን ማሰብ እንደሚገባን ነው። ይጠቅሙናል፣ የሚጠቅሙንን ግን እንንቃለን። እነዚያን ግን እንድናስብ ነው ይሄ ነገር የሚተረከው፣ ዝም ብሎ አይደለም ክርስቲያኖች። ሌላው ደግሞ ከነዚህ አህዮች የምንወስደው ትምህርት ትዕግስትን ነው። ሚስት ለባሏ እንደነዚህ አይነት አህዮች መሆን አለባቸው ሚስቶች ለባሎች። አሁን ስድብ ይመስላችኋል? ታጋሾች ማለት ነው። በእርግጥ የሀገራችን ወንድም ያልተማረ ግራ የገባው በጨለማ ያለ ስለሆነ መድኃኔዓለም ይመስክር፣ ሴትና አህያ በዱላ ቸብ ካላደረጓት ጤና አትሰጥም። እንዲህ ያለ ማባባል አለ። ይሄ መረገም ነው፣ እርግማን ነው። እንግዲህ አሜሪካን አታደርጋትም እዚህ። አየን እኮ ያውም ወጡም እንጀራውም ሲጋገር ጥሩ ነው መሆን የሚገባ። ይሄ በሕግ በግድ ሳይሆን ከዚህ ቃል ተመስርታችሁ ነበር ወንዶች ሴቶች ሚስቶቻችሁ እንደዚህ ማክበር የሚገባችሁ። ከዚህ ቃል ተመስርታችሁ ነበር ሴቶች ባሎቻችሁን ማክበር የሚገባችሁ። ለባሎቻችሁ ታጋሾች፣ ሴቶች ደግሞ ለባሎቻችሁ ብቻ ሳይሆን ባሎች ለሴቶች ለሚስቶቻችሁ ታጋሾች። ብዙ መከራ እነዚህ አህዮች ጀርባቸው ላይ የተመለጠ፣ እናንተ ግን በባላችሁ መጥፎ ጠባይ ጨጓራችሁ ሊመለጥ ይችላል፣ ሳምባችሁ ሊቃጠል ይችላል። ወይም ደግሞ ባል በሚስቱ ጀርባው ሳይሆን ጀርባው ሐኪም ያድነዋል፣ ወይም ደግሞ ጨጓራውም ያድነዋል። ደግሞ አሁን የመጣ መጥፎ በሽታ ጭንቅላት የሚያዞረው ደግሞ ይሄ ራሱ ከባድ ነገር ነው። ታዲያ ይሄ ሁሉ በትዕግስት የሚታለፍ ነው። ቃል ኪዳን ቀላል አይደለም። አንድ አድርጎ ተቀመጠባቸው እኮ ነው የሚለው ወንጌሉ። ሁለቱን በተአምር አንድ አድርጎ ተቀመጠባቸው ሁለቱን አህዮች። ባል ትዕግስተኛ የሆነውን ክርስቲያን ባል፣ ትዕግስተኛ የሆነችውን ክርስቲያን ሚስት አንድ አደረጋቸው ማለት እግዚአብሔር አንድ ያደረገውን ማንም አይለየው የሚለውን ቃለ መሐላ በእግዚአብሔር ፊትና በቤተ ክርስቲያን ፊት በምእመናን ፊት እንዲገቡ አደረገ። ያን ጊዜ አንድ አደረጋቸው። ከዚያ በኋላ ከሁለቱም የሚጠበቀው የአህያ ጠባይ ነው። የአህያ ጠባይ ሆዳምነት ሳይሆን ትዕግስቷን ማለት ነው። ትዕግስት አስፈላጊ ነው። በአህዮች የተመሰሉ ጀርባቸው ሊገጣጠም የሚገባቸው ጳጳሳት፣ መነኮሳት፣ ካህናት፣ ዲያቆናት እንደነ እስጢፋኖስ ጀርባ መገጠም ብቻ ሳይሆን እንደ እባብ ራስን በድንጋይ መቀጥቀጥ። ያን ሁሉ ታግሰው እንደነ እስጢፋኖስ በድንጋይ ሲቀጠቀጡ ጌታ ሆይ የሚያደርጉትን አያውቁትምና ይቅር በላቸው፣ እኔ ያየሁትን ምስጢር ቢያዩ ኖሮ ያንተን እኔን መቀጥቀጥ ቀርቶ ይህን ዓለም እንደ ውሻ ሬሳ እንደሞተ ባዩት ነበር፣ ይቅር በላቸው አባት ሆይ ብሎ እስኪጸልይ ድረስ ትዕግስት ማለት ነው። አሁን ሁሉም ተልባ ማለት እንትን ምጣድ ላይ ያለ ተልባ መንጣጣት ነው። ገና ሳይነኩን አስቀድሞ ነው ዛ ራሱ ያድጋል። እንዲሁ ገና ሰው ሲነካን ነገሩ እንዴት እንደሆነ ቁጣ በቁጣ ጳጳሳቱም ቁጣ፣ እኛ መነኮሳቱ ቁጣ፣ ቄሱም ቁጣ፣ ዲያቆኑም ቁጣ፣ ምእመናኑም ቁጣ፣ ሚስት ቁጣ፣ ባል ቁጣ፣ ልጆች ቁጣ፣ ተያይዞ ቁጣ። የቁጣ ውጤት ደግሞ መጥፎ ነው። ይህ አይደለም፣ ተያይዞ ትዕግስት ነው። የእግዚአብሔር ቃል ከእነዚህ እንስሳት ተማሩ የሚለን ትዕግስት ነው። ትዕግስት መራራ ናት ይላል ሰሎሞን። በእርግጥ መጨረሻዋ ግን ጣፋጭ ነው እና ከዚህ የምንማረው ይሄን ነው። ሌላው ጌታ በአህያ ላይ ሆኖ ወደ ቤተ መቅደስ ሄደ ነው የሚለው። እናንተ ወደዚህ ስትመጡ ማንን ነው ተሸክማችሁ የመጣችሁ? እነዚህ አህዮች የጌታ ምሳሌዎች ናቸው፣ የታደሉ ናቸው። ከታሰሩበት ተፈተው ሲመጡ በላያቸው ላይ ተቀምጦ የመጣው ኢየሱስ ክርስቶስ ነው። አሁን ኢየሱስ ክርስቶስ ለአህዮች አይደለም የገደደው፣ እኛ ላይ ነው መቀመጥ የሚፈልገው። እና ሁላችሁም ወደዚህ ስትመጡ ማንን ነው ተሸክማችሁ የመጣችሁት? ኢየሱስ ክርስቶስ ነው አይደል እንዴ? እሱን ከሆነ በልቡናችሁ ቂም በቀል ሊኖር አይገባም። ምክንያቱም ቂም በቀል አይፈልግማ። እሱ ከሆነ እሱ ማይፈልጋቸው ነገሮች በልቡናችን ሊኖር አይገባል። እሱን ነው ይዘን መምጣት ያለብን። እንደው ሌላው ቀርቶ ስንመጣ እንኳን መጥፎ ነገር ብንመጣ ከዚህ ስንመለስ እሱን ነው ይዘን መሄድ ያለብን። ከዚህ ስንመለስ በረከት ነው። ከዚህ ስንመለስ ሰላም ነው። ከዚህ ስንመለስ ፍቅር ነው።
ከዚህ ስንመለስ ራስን መመርመር ነው። ከዚህ ስንመለስ ጥፋትን አውቆ መሄድ ነው። ከዚህ ስንመለስ ከሲጋራ ሱስ ጋር ውጊያ ለመግጠም ነው። ከዚህ ስንመለስ ከስካር ጋር ውጊያ ለመግጠም ነው። ከዚህ ስንመለስ ከትዕቢት ጋር ውጊያ ለመግጠም ነው። ከዚህ ስንመለስ ከስንፍና ጋር ውጊያ ለመግጠም ነው። እሱን ይዘን ከርነ ደግሞ ለውጊያችን ሁሉ ኃይል እሱ ነው። የምንማረው ይሄን ነው። ሌላው የመሆኑ ቀርቶ ታዲያ የሆሳዕና የቅዱስ ዮሐንስ የፋሲካ በሀገራችን ትዝ ይላችሁ እንደሆነ ሴቷን ወይም ወንድየውን ክርስቶስ ፈረስ ሊያደርጋቸው የፈለጋቸውን ዛር ፈረስ ያደርግና ያስጎራቸዋል። አይታችሁ እንደሆነ ያስጎራቸዋል። እና ሚስት እንደሆነ የምታጎራው ባል ያጨበጭባል፣ ቡና ያፈላል። ምን ማድረግ መታዘዝ የሚገባውን ነገር ለማድረግ ጆሮውን ከፍቷል። ለዛሩ እኮ ነው። ይሄ እንግዲህ በሀገራችን አሁንም ያለው እንምላችሁ በገጠሩ። አሁን ተመልከቱ፣ የዚህ የበዓላት ሰሞን የፋሲካ የቅዱስ ዮሐንስ የምናምን አሁን እንግዲህ እያስጎራ ፈረሴን የሚላት ሴትየዋል። እናቶች ሰምታችሁ አታውቁም? ፈረሴ ሲል ሴቷን ያችን ዛሬ ያላትን እንደ ዝም ብዬ ነው እኔ ብቻ ነኝ ማውቀው? እርግጠኛ ነኝ ፈረሴ ይላታል። በኋላ ምን ይላል መሰላችሁ? ምላሱ ደግሞ ይንተባተባል እና እንዲህ ያለ ልብስ፣ እንዲህ ያለ ነገር፣ እንዲህ ያለ ጥቁር በግ፣ እንዲህ ያለ ዳሌ እንትን፣ እንዲህ ያለ አንበሳ ማደሮ፣ እንዲህ ያለ እንትን ካላፈሰስ ከዚህ ወንዝ፣ ከዚህ ዛፍ፣ ከዚህ ባለዛር፣ ከዚህ ቃልቻ፣ ከዚህ ጠንቋይ ሄደህ ይህን ካልፈጸምክ፣ ካልተንበረከክ፣ ይህን ካላደረክ ፈረሴንም እወጋልሃለሁ፣ ውርንጭዋንም እገላታለሁ። አሰምታችሁ አታውቁም? ውርንጭላዋንም እገላታለሁ። ውርንጫ የሚለው እኮ ሕፃናቱን እኮ ልጆችን ነው። ፈረስ ያረኳት ሚስትህንም እገልልሃለሁ፣ አሸማምድልሃለሁ፣ ሽባ አረግልሃለሁ፣ እገልልሃለሁ፣ ልጆችንም አጠፋልሃለሁ። ያን ጊዜ ተመልከቱ መድኃኒት ወደ እውነተኛ ሆሳዕና ወደ ኢየሱስ ክርስቶስ ወደ እግዚአብሔር ቤት ወደ እግዚአብሔር በመጠጋት ፈንታ አሁን የሰው እውነት መስሎት ለዛር ለእግዚአብሔር ቃል መታዘዝ ለክርስቶስ መታዘዝን ይተውና ለዛር ማለት ለጋኔል ለሰይጣን እኮ ነው ታዛዦች የሆኑና ጥቁሩን በግ ይታረዳል፣ ቀዩን በግ ይታረዳል፣ ነጭ እንኳን አይወድም የተረገመ ስለሆነ ምናምኑ ይታረዳል፣ አንበሳው ዶሮ ይታረዳል። በሀገራችን እንዲህ ያለ መርገም ነው። እጆቿን ወደ እግዚአብሔር ትዘረጋለች የተባለች ሀገር የተባለ ሕዝብ በእንደዚህ አይነት ጨለማ ውስጥ ነው ያለው። ታዲያ ወጣቶች ምንድን ነው የምትሰሩ? የተማራችሁት ምንድን ነው የምትሰሩ? ምንድን ነው የምንሰራው? በግድ ጳጳሳትን ብቻ ማየት አለብን? መነኮሳትን ብቻ ማየት አለብን? ካህናትን ብቻ ማየት ያለብን? እናንተ እኮ ወንጌሉን ብታነቡት በ2 ወር ውስጥ በ3 ወር ውስጥ ጥሩ ሰባኪ ለመሆን ጥሩ ወንጌላዊ ለመሆን ምን ያቀታችኋል? እስቲ የምዕራባውያንን ፓስተሮች ወይም ደግሞ ከሀበሻ ፓስተር የሚሆኑትን እዩ እስኪ። ቅኔ ተምረው ነው? ዜማ ተምረው ነው ወይ? ቅዳሴ ተምረው ነው ወይ? ግዕዝ ተምረው ነው ወይ? መጽሐፍ ቅዱስ ያነባሉ፣ ያጠናሉ፣ የሆነ ኮርስ ይሰጣቸዋል፣ ፓስተር ይባላል፣ ይደልቀዋል። ይህን መንጋ መውሰድ ነው እንዴ? ታመልካላችሁ እንትን ትላል። ምንድን ነው የሚሳናችሁ እናንተ? ለምንድን ነው የምናንቀላፋው? እስከ መቼ ነው እጃችሁ የሚታሰረው? እስከ መቼ ነው እግራችሁ የሚታሰረው? እስከ መቼ ነው አንደበታችሁ የሚታሰረው? እስከ መቼ ነው አይምሯችሁ የሚታሰረው? ለእግዚአብሔር ክብር፣ ለወገኖቻችን፣ ለሚበራው ብርሃን፣ ለእውነተኛው ጸጋ፣ ለሚጠቅመው ነገር እስከ መቼው እንፈዛለን? እነዚህ አህዮች እንኳን ሲፈቱ፣ እንስሳት እንኳን ሲታዘዙ፣ እስቲ ሳንዲያጎ ሄዱ። እኔ አሳ በእውነቱ አሳ እንደዚህ ሆነ ለሰው ይታዘዛል ብዬ በህልሜም አላስብ። ስማቸውን እንኳን እንዴት ያውቃሉ? ሲጠሯቸው፣ ሲያዟቸው፣ ዝለሉ ሲሏቸው ይዘላሉ፣ ጥለቁ ሲሏቸው ይጠልቃሉ፣ አንድ ነገር አድርጉ ሲሏቸው ያደርጋሉ። ብቻ ደግሞ እኛን የበደለንን የኛው ላይ በቃ ብሎ ደግሞ ያስደንሷቸው ጀምር። እነሱ ችግሩ እዚያ ላይ ነው። እነሱ በባህሪያቸው አልተፈጠረም፣ ያው ዳንሱንም እንትን እያሉት ነው። እስከዚህ ድረስ ነው የታዘዙ። ትንሽ እቺ አይጥ ከፍ ያለችው እንስሳ እንኳን አሁን በቀደም በቴሌቪዥን ሳያት በጣም ይገርመኝ። አጨብጭቢ ስትባል ብድግ ብላ እንዴት ታጨበጭባለች? ኳስ አምጭ ስትባል ከአቅሟ በላይ ስለሆነ ኳሷ ላይ ሆና እያንከባለለች ትልቁን ኳስ ወስዳ ትሰጠዋለች ለሰው። እቺ አይጧ ትንሿ ከፍ ያለችው አይጥ የሌላው የውሻውን ታዛዥነት ይሄ የምታዩት የአራዊ ይሄ የአይዋፉ እስቲ አሞራውን በእውነት ለሰው ይታዘዛል ይመስለናል? በአፍ እንደዚህ አድርግ ሲለው በአፉ ያነሳና ይላል። ክርስቲያን እንደዚህ አድርጎ ሰይጣን እንዲያውነስ ነበር መቀጥቀጥ የሚገባው በእግዚአብሔር ቃል። ታዲያ የሚገርመው አንድ ያጠናሁት ነገር ቢኖረኝ ያን ሁሉ የሚያደርጉት እነዚህ እንስሳት እነዚህ አዕዋፍ ምግብ ሲሰጧቸው፣ ምግብ ካልሰጧቸው በምንም አይነት አይታዘዙም። አንድ ነገር ለማድረግ ምግብ ይዘው ነው እነዚህ እንትን የሚያዟቸው ሰዎች። ያችን ጣል ያደርጉላቸዋል፣ ያችን ይበላል፣ ይታዘዛል። ይሉኝታም የላቸውም። ደግሞ ወዲያው ደግሞ ሲያዛቸው ደግሞ አምጣ ምግቧን አልቦ አይታዘዙም።
ኢየሱስ ክርስቶስ እኮም ለእኛ እንደዚህ ነው። ደሙን ከመስጠት የበለጠ እሱ ራሱን ለእኛ ከመስጠት የበለጠ ቃል እኮ ለክርስቲያኖች ምግብ ነው። ቃል እኮ መጠጥ ነው። ቃል እኮ ሕይወት ነው። ቃሉ ስለሌለን ይሁን ምን እንደሆነ አላውቅም። የእግዚአብሔርን ቃል የሚመገብ በየቀኑ እንደነዚህ አሶች፣ እንደነዚህ አይዋፍ፣ እንደነዚህ ውሾች፣ እንደነዚህ እንስሳት አንድ ክርስቲያን በየቀኑ የእግዚአብሔርን ቃል ከተመገበ ታዛዥ ይሆናል። ታዛዥ ይሆናል። ዲያብሎስን ቀጥቅጥ ይቀጠቅጣል። የሲጋራ ሱስን ተው ይተዋል። የሲጋራን ሱስ ተው ይተዋል። የውሸቱን ሱስ ተው ይተዋል። የዘረኝነቱን ሱስ ተው ይተዋል። የመለያየትን ሱስ ተው ይተዋል። የሆዳምነቱን ሱስ ተው ይተዋል። እንደው ለግል ብሎ አገርን፣ ሕዝብን፣ ቤተክርስቲያንን ትቶ መሸሽ መካድ ይተዋል። በአጠቃላይ እንደው ከመንፈሳዊ ሕይወት አልፎ ክብሩን የሚያዋርደውን ነገር ሁሉ ይተዋል። ያን የሚያደርገው ግን ለዚህ ሁሉ ለእግዚአብሔር ቃል መታዘዝ የሚችለው ሲመገብ ነው። ምግቡ ይሄው እየተዘጋጀ ነው በእግዚአብሔር ቃል። በአገራችንም በውጭም አሁን እንደዚህ ሆኗል እና ወገኖቻችን በብዙ ነገር ታስረዋል። በጠንቋዮች ታስረዋል፣ በጨሌ ታስረዋል፣ ባለማወቅ ታስረዋል፣ በስካር ታስረዋል፣ በሆነው ሱስ ሁሉ ታስረዋል፣ ባለማወቅ ስንፍና ታስረዋል። ዝም አትበሉ፣ ዝም አንበል፣ እንንቀሳቀስ። እስኪ ትናንት የተፈጠሩትን ምዕራባውያንን እዩ፣ እስኪ እዩ፣ ተመልከቱ እኮ በየሰፈሩ ግሩፕ አላቸው። በአንዱ ሰፈር የመጽሐፍ ቅዱስ ጥናት ይባላል። ግሩፕ አላቸው። ራሳቸው ይጸልያሉ፣ ራሳቸው ያነባሉ። በአንዱ ሰፈርም እንደዚሁ። እንግዲህ አንድ ፓስተር ከስንት ይቆራረጣል? በእኛ ቤተ ክርስቲያን አንድ ካህን ከስንት ይሆናል? በየሰፈሩ የራሱን የቻለ ያው ጽዋ ማህበር እኮ ነው። የእኛ እኮ በተዘዋዋሪ እኮ እንደዚህ አይደለም ይገባል። እና እንደዚህ አሁን እንደምታደርጉት በየሳምንቱ መገስገስ አለብን፣ መበርታት አለብን፣ መባረክ አለብን፣ ሌላውን መባረክ አለብን። አገራችን አደጋ ላይ ነው ያለችው። ሰው በጎሳ ከተከፋፈለ፣ በዘር ከተከፋፈለ፣ በቋንቋ ከተከፋፈለ፣ በወንዝ ከተከፋፈለ፣ በክፍለ ሀገር ከተከፋፈለ፣ በጎጥ ከተከፋፈለ ምን ተስፋ አለው? በነፋስ ፊት ያለ ትቢያ እኮ ዋጋ የለውም። ለዚህ መድኃኒቱ ክርስቲያንነት ነው። ለዚህ መድኃኒቱ ወንጌል ነው። ለዚህ መድኃኒቱ ይህች ቤተ ክርስቲያን ናት። ለዚህ ቤተ ክርስቲያን እናታችን ይህች ቤት ናት። መጠናከር አለብን ለማለት ያ ነው የሚተላለፈው መልእክት። ከአህዮችና ከስርዓታቸው ይሄ ነው። ከስርዓት እንፈታ፣ ግዴላችሁ አንደበታችን ይፈታ፣ እንዘምር። ከዚያ ወጣንትን ወላጆች ሲከለከሉ ሕፃናቱ ማመስገን ጀምሩ ይላል። ማንም አልከለከላችሁም። እናቶች፣ ኢትዮጵያውያን እናቶችን እንዲዘምሩ ማንም አልከለከለም። አባቶችን ማንም አልከለከለም። በኢየሩሳሌም ዙሪያ የነበሩ እስራኤል ግን ተከልክለው ነው። ማንም አልከለከለም። ሊዘምሩ አልቻሉ። ወገኖቻችን ኢትዮጵያውያን ሊዘምሩ አልቻሉ። ያልቻሉበት ምክንያት የእኛም ስንፍና ነው፣ ተያይዞ የሁላችንም ስንፍና ነው። አልተከለከለም፣ ግን የሚዘምር የለም። አሁን ወላጆችም ዝም፣ እናቶችም ዝም፣ ሁሉም ዝም ሲሉ አሁን እግዚአብሔር ይመስገን እዚህ እንኳን እየተጀመረ ነው በየተለያዩ ቦታዎች። ኢትዮጵያም እንግዲህ እንደምንሰማ ተስፋ አለኝ። ባለ ዲግሪዎችም ቤተክርስቲያኗን እናቋት። አብዛኞቹ ስልጣን ላይ የሚወጡትም ገና ስልጣን ላይ ሲቀመጡ አስቀድሞ የሚወነጅሉት ነገር ቢኖር ቤተክርስቲያኗ ነው። ሀብት ያላቸውም ገንዘብ ደረብረብ ሲል የአህያ ጆሮ ይጎትቱ የነበሩት በዶሮ ይነግዱ የነበሩት ሚሊዮነር ሲሆኑ ይንቋታል ቤተክርስቲያን። እግዚአብሔርንም ይንቁታል። መዘመሩ ቀርቶ ማለት ነው። ይሄ ያለውን ነው፣ የራሳችን ጥፋት ነው። አሁን ተውት አለና እግዚአብሔር ማንን አስነሳ? ወጣቱን ሕፃናቱን እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመትን ስቶ ለጸላኢ። በስንፍና እያደረ በዘረኝነት መንፈስ እያደረ በጎጠኝነት መንፈስ እያደረ በክፍለ ሀገረኝነት መንፈስ እያደረ በነገር ሁሉ እያደረ በስልጣን እያደረ የእግዚአብሔርን ሕዝብ በጨለማ ውስጥ እንዲርመሰመስ ያደረገውን ጠላት ዲያብሎስን ለማሳፈር ከወጣቶች ከሕፃናት አንደበት የእግዚአብሔርን ቃል መዝሙሩን ምስጋናውን አዘጋጀ። አገር ቤት ብትሄዱ በአዲስ አበባ በክፍለ ሀገር በገጠር ወጣቱ ሆሳዕና በአርያም እያለ ነው። ወጣቱ ተሰጠውን ቅዳሴውን እያሳመረው ነው። ወጣቱ ይኸው እንደምታዩት መጽሐፍ ቅዱስን እያሳመረው ነው። ወጣቱ እየተንቀሳቀሰ ነው። ባለፈው ነግሬያችኋለሁ። ኦክላንድ ሄድን። አሁንም ልደታ እናከብራለን። ጽዮንንም ስናከብር ወላጆች እናቶች ተሰባስበው ምን እናድርግ አይሉም፣ ልምዱ ስለሌለ። ወጣቶች ግን እንደዚያ ነው። እግዚአብሔር ይባርካችሁ። በእውነቱ እኔ ውዳሴ ከንቱ አይደለም። እግዚአብሔር ይባርካችሁ፣ በርሱ። ዛሬ እንኳን እንደው ደስ አይላችሁ? እንዴት ነው? እኛም አልሰማንም። እኛንም በእውነት እንዴት ነው ያስደነገጡን። አልፈው በዚያ ሄደው ዘንባባውን ይዘው ሲመጡ ሆሳዕና ማርያም እያሉ። ይሄን እኮ ማድረግ የነበረባችሁ እኮ አባቶች ናቸው።
እናቶች ናቸው እንዲያዩ ልጆቻቸው አይተው እንዲተኩ። ግን በማወቅም ባለማወቅም በእኛ ስንፍና ሳታደርጉት ስትቀሩ በራሱ ፈቃድ አያስነሳ። እነዚህ ደግሞ ለቤተ ክርስቲያን ተስፋ ይሄ ነው። እየንተ አበውኪ ተወልዱ ለኪ ደቂቅ ቤተ ክርስቲያን ደስ ይበልሽ። እግዚአብሔር የባረከሽ ቤተ ክርስቲያን ትልቁ ተስፋሽ በአባቶችሽ ፈንታ ልጆች ሲተኩልሽ ነው። ልጆች እየተተኩ ነው። ልጆቻችሁን አምጡ፣ በልዩ ልዩ ሱስ እንዳይታሰሩ። ይህ ሀገር ማሰሪያው ብዙ ነው። መጨረሻው እንግዲህ መልእክታችን ወደ ቤተ መቅደስ ገብቶ ቤተ መቅደሱን አጸዳው ነው የሚለን። ይሄ መጨረሻችን ይሆናል። ስለ አህዮች ስለታሰሩት አህዮች ተነጋግረናል። ሆሳዕና ስለሚለው መድኃኒት ስለመሆኑ እሱ ባለቤት እንደሆነ ተነጋግረናል። ከሕፃናት አንደበት ምስጋና እናዘጋጅ ስለሚለው ተነጋግረናል። ዘንባባው ነው ያልተነጋገርንበት። ዘንባባው ያው የሰላም ምሳሌ ነው፣ የክርስቶስ ደም ምሳሌ ነው። የምስራች ድነናል ማለት ነው። ሌላው ደግሞ ዘንባባው ይሄን የእግዚአብሔር ሕዝብ ረስቶት የነበረውን የእግዚአብሔር ቤት ፍለጋ ሲሄድ አሁን እንደ ኢትዮጵያ እንዳሁኑ ይሄ የምስራች ነው። ሌላው የተጣሉ ባልና ሚስት የመታረቃቸው፣ በዘር የተለያዩ ሕዝብ የመገናኘታቸው፣ በአጠቃላይ የተበታተነ ሕዝብ የመሰባሰባቸው፣ በኃጢአት ጠፍተው የነበሩ በንስሐ የመመለሳቸው፣ በስንፍና የነበሩ ወደ ትጋት መመለሳቸው የዚያ ምሳሌ ነው። ዘንባባው የፍቅር፣ የሰላም፣ የህብረት፣ የአንድነት ምሳሌ ነው። እግዚአብሔር ይህን ፍቅራችን ሰፋ ሰፋ ያድርግልን፣ ያበርታልን፣ ከውጭ ወደ ሀገር ሄዶ አንድ ያድርገን። ዘንባባው ይሄ ነው። ቤተ መቅደሱ አሁን አደራ ልላችሁ የምፈልገው ነገር ቢኖር ምንድን ነው? ይችን ነገር ማወቅ አለባችሁ፣ ማወቅ አለብን። ምንድን ነው? ትንቢተ ኢሳይያስ ምዕራፍ 56 ላይ ትንቢተ ኢሳይያስ ምዕራፍ 56 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ነው የምትሰሩት? ምን አይነት ቤት ትሰሩልኛላችሁ? በእናንተ እጅ የተሰራውን ቤት አልፈልግም ይላል። የዚያ አባባል ምንድን ነው? ቤቱን ታሳምሩታላችሁ፣ ትሰራላችሁ፣ ግን ለአጋንንት ትንበረከካላችሁ፣ በጨለማ ወደ ጠንቋይ ትገሰግሳላችሁ። አመንዝራነት ስራችሁ ነው። ነፍስ መግደል ዋና ደስታችሁ ነው። በአጠቃላይ እግዚአብሔርን ማሳዘን፣ ትእዛዙን መጣስ፣ ኃጢአት መስራት ደስታችሁ ነው። ይህን እያደረጋችሁ ይህን ህንፃ ብትሰሩ ምን ያደርግልኛል? እኔ እኮ ሰማይ ዙፋኔ ነው፣ እኔ የምፈልገው ከህንፃው በፊት የእናንተን ህይወት ነው ብሎ ለመገሰጽ የተናገረው ነው። የሐዋርያት ሥራ ምዕራፍ 7 ላይም ደግሞ እስጢፋኖስ ይህን ጠቅሶ የኢሳይያስን ጠቅሶ እናንተ አይሁድ እግዚአብሔር ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ለእኔ የምትሰሩልኝ ቤት ምን አይነት ነው? የእናንተ እጅ በሰራው ቤት አልኖርም ብሏል፣ ይፈርስላችኋል ብሏል እስጢፋኖስ። ይህን ብሏልና አያስፈልግም የሚሉ አሉ። እስጢፋኖስ ይህን ያለበት ምንድን ነው? ቤተ መቅደስን የሚቀድሰውን ክርስቶስን ክደው ሰቅለው ሐዋርያትን እያሳደዱ የእግዚአብሔርን ቃል እየተቃወሙ እስጢፋኖስን ሲወነጅሉት ቤተ መቅደሱን አርክሷል፣ ስርዓታችን ጥሷል። ልክ አሁን አንዳንድ ሰዎች በቤተ ክርስቲያናችን ይሄ ስርዓት እንትን ተብሏል፣ ጥይት ተኩስ እንክፈት እንደሚሉት ይሄ እንኳን ባለማወቅ ነው። እነዚያ ግን አውቀው ነው። እና ቤተ መቅደሱን ተደፋፍረዋል፣ ስርዓት ጥሷል። አንድ ወንጀሉ ይሄ ስለነበረ እንግዲህ እግዚአብሔር ያደረገላችሁንም አትቀበሉ፣ ነቢያትን የምትወግሩ፣ የእግዚአብሔር ሰዎች የምታሳዱ፣ እኔንም ይኸው ለግድያ አዘጋጅተዋል፣ ድንጋይ ደርድራችኋል። ስለዚህ እግዚአብሔር እናንተ በሰራችሁት በዚህ ቤት አይኖርም። ግን ብታምኑት ኖሮ ቤታችሁ ነው ለማለት የተናገረውን ነው። ግን ክርስቲያኖች ግን ምንድነው ይሄን የኛን የቤተ ክርስቲያን አገልግሎት የሚጠሉ ሰዎች ዛሬ ቤተ መቅደስ የኛ ሰውነት ነው እንጂ እናንተ እየሄዳችሁ የምትንበረከኩበት ቤተ መቅደስ አይደለም ብለው የሚከራከሩ ሰዎች አሉ። ገጥሟችሁ አያውቁም? እንደዚህ አይነት ሰዎች እኔ ብዙ ጊዜ ገጥሞኛል። በሌላ በኩል እውነታቸው ነው። የእያንዳንዳችን ሰውነት የእሱ ቤተ መቅደስ ነው። እየተግባባን ነው። የእያንዳንዳችን ሰውነት የእሱ ጽላት ነው፣ የእሱ ቤተ መቅደስ ነው፣ የእሱ ታቦት ነው። ቤተ ክርስቲያን እንባላለን እያንዳንዳችን። የመጀመሪያው ቤተ መቅደስም የእያንዳንዳችን ሰውነት ነው። ይህን ህንፃውን ግን ያው ቤተ መቅደስ መባሉ ስሙ እንደተጠበቀ ሆኖ የእግዚአብሔር ቤት ቤተ ክርስቲያን መባሉ እንደተጠበቀ ሆኖ ባርኮ ሰጥቶናል። ምንድን ነው ያለን? ቃሉን ተከታትላችሁት እንደሆነ ካህናቱ በገበያ መሸጥ መለወጥ የሚገባቸውን ነገሮች ቤተ መቅደስ ውስጥ አግብተው ገበያ አድርገውት የጥቅም ምንጭ አድርገውት አገኘ እና ያን ወርቁን፣ ብሩን፣ በጉን፣ ፍየሉን፣ ርግቡን፣ ያን አዕዋፉን የሚሸጥ የሚለወጠውን በሙሉ እንስሳቱንም እየገረፈ አስወጣ። ወገፍታ ማዕዳት ሆሙ ወርቁንም ብሩንም ገለባበጠ፣ አጸዳ። ካጸዳ በኋላ ካህናቱንም ከወቀሰ በኋላ ቤቴ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት፣ የአባቴ ቤት፣ የእግዚአብሔር ቤት ነው። ይሄ ቤት የእግዚአብሔር ቤት ነው።
ቤተ እግዚአብሔር ነው፣ ቤተ መቅደስ ነው፣ ገበያ አይደለም ብሎ ባርኮ ሰጥቶ። ለዚህ ነው ቤተ ክርስቲያናችን አገራችን አባቶቻችን ህንፃውንም ባርኮ ሰጥቶናል። ባርኮ ስለሰጠን ይህ ህንፃ የእግዚአብሔር ቤት ይባላል። ይህ ህንፃ ጊዜያዊ የእግዚአብሔር ቤት ነው። ዘላለማዊ የእግዚአብሔር ቤት ግን የኛ ሰውነት ነው። የኛ ሰውነት የእግዚአብሔር ቤትነቱ እንደተጠበቀ ሆኖ ይሄም የእግዚአብሔር ቤት ይባላል። ሆኖም ግን አሁን መሰብሰቢያ አዳራሽ እየተባለ መጥቷል። ሲያሰኛቸው እንኳን የጸሎት ቤት ይሉታል። ቤተ መቅደስ ግን ቢሞቱ አይሉትም። በተለይ ምዕራባውያን ይሄ እንትኑ ክፍል ቤተ መቅደስ አይሉ። ቴምፕል እኔ ነኝ ቤተ መቅደስ ህንፃው አይደለም። እሱ ግን ቤቴ ብሎ ቤተ መቅደሱን ቤቴ ነው ብሎ ባርኮ አጽድቶ ነው የሰጠን። ይህን እንድናውቅ ነው። እና ክብር አለው የቤተ ክርስቲያናችን ስርዓት ክብር አለው። ገና ስንገባ ሰግደን ነው። ምክንያቱም በራእየ ዮሐንስ መላእክት ሲያሳዩን በእግዚአብሔር ዙፋን ቤት በሰማያዊ ቤተ መቅደስ ወደዚያ ሲሄዱ በጉልበታቸው ተንበርከው በግንባራቸው ተደፍተው ቅዱስ ቅዱስ እያሉ ለስሙ ይሰግዳሉ። ወንጌሉም ከመለስሙ ለኢየሱስ ክርስቶስ ይሰግድ ኩሉ ብርቅ፣ ለስሙ ስጋ ለባሽ ሁሉ ጉልበት ሁሉ ለኢየሱስ ክርስቶስም በእግዚአብሔር ቤት ይንበርከክ። ለዚህ ነው ክርስቲያኖች በሀገራችን የሄዳችሁ እንደሆነ ኢትዮጵያውያን ወደ ቤተ ክርስቲያን ሲሄዱ ያማትባሉ በስመ አብ ወወልድ ወመንፈስ ቅዱስ ብለው ያማትባሉ። አሁን እንደዚህ ሲያማትቡ መስቀል ነው የሚሰሩት። በመስቀል ላይ ያለው ኢየሱስ ክርስቶስ ነው። በመስቀል ላይ ያለው ኢየሱስ ክርስቶስ ደግሞ እንዴት ነው? የጌጥ ልብስ ለብሶ አይደለም፣ ደሙ ሲፈስ ነው በዓይነ ሕሊና የሚታየው። ገላትያ 3 ላይ እናንተ የገላትያ ሰዎች ጌታ ኢየሱስ ክርስቶስ እንደተሰቀለ ሆኖ በአይምሯችሁ ተቀርጾ የለም ወይ? ለምንድን ነው ለቃሉ ማትታዘዙ? እንደዚህ እንዳለ ሁሉ ኢትዮጵያውያን ካላወቅነው እንወቀው እንጂ በስመ አብ ወወልድ ወመንፈስ ቅዱስ ወይም አአትብ ገጼ ወኩለንታዬ በትዕምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ ፊተ ገጼን በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማትባለሁ። ያን ጊዜም በመስቀሉ ምልክት ስናማትብ ኢየሱስ ክርስቶስ እስከ ደሙ እስከ ስጋው ቁስል መጥቶ በአይምሯችን ድቅን ይላል። ያን ጊዜ ነው ለሱ የምንደፋው። ለድንጋዩ አይደለም፣ ለባዶ መሬት አይደለም፣ ለመለኮትነቱ፣ ለአዳኝነቱ፣ ለሚፈሰው ደሙ፣ ለሚቆረሰው ስጋው፣ ለፍቅሩ፣ ለመለኮት፣ ለፈጣሪነቱ፣ ለጌትነቱ መተን እንሰግዳለን። ይሄ በብሉይ ኪዳንም ያለ ነው፣ በአዲስ ኪዳንም ያለ ነው። መላእክትም ያሳዩን ነው። ራእየ ዮሐንስን አንቡት። የኛ የኢትዮጵያውያን እግዚአብሔር ቤቴ ነው፣ የጸሎት ቤት ነው፣ የእግዚአብሔር ቤት ነው ብሎ ባርኮ ወደ ሰጠን ወደዚህ ቤት ስንመጣ በጉልበት በርከክ በግንባር ደፋ ብሎ ለመለኮት ክብር የስግደት ክብርን መስጠት መታደል ነው። ይሄ ለአጋንንትም መቀጥቀጫቸው ነው። ይሄን አክብረን መያዝ እንዳለብን ነው። እና ሸቀጡን አውጥቶ ጣለ አጸዳው ነው የሚለው። ዛሬ አሁን ኢየሱስ ክርስቶስ ስለዚህ ህንጻ ብቻ አይደለም የእያንዳንዳችን ሰውነትም የእሱ ቤተ መቅደስ በመሆኑ የኃጢአት ሸቀጥ እንዲኖርበት አይፈልግም። የኃጢአት ሸቀጡ እንዲወጣ እንዲጸዳ ይፈልጋል። ያም ቅድም የተናገርኩት ነው። የሆነ ያልሆነው ሱስ ነው፣ የማይረባው ነገር ነው። ይሄን ወዲያ በእግዚአብሔር ቃል ማጥፋት አለብን። ነገር ግን በእንደዚህ አይነት እንቅስቃሴያችን መገስገስ አለብን። ዛሬ ኢየሱስ ክርስቶስ ወደዚህ ቤት ሲመጣ በዚህ በዘንባባ አይደለም። አገራችን ነው ዘንባባው የሚያምረው። እዚህ ሀገር አይታችሁ እንደው ጫፍጫፉ የደረቀው ነው የሰጠናችሁ። ምን እናድርግ? የዛሬ ዓመት እባካችሁ በርቱ፣ ሁላችሁ ማስቡበትና ጥሩ ጥሩ ዘንባባ በየሰፈራችሁ ያላችሁ ይዛችሁ ነውና ዘንባባውን ስናየው ስለምን ደስ አይለን? እርግጠኛ ነኝ የሚከለክሉ አይመስለኝም። ግን አሁን እኛ ዘንባባ ይዘን እንድንቀበለው ብቻ አይደለም። ወጣቱ በወጣትነቱ በተሰጠው ጸጋ በዝማሬው በመጽሐፍ ቅዱሱ ወጣቱም እዚያም እንደዚያው አባቶችም እንደዚያው እናቶችም እንደዚያው በየተሰጠን ያን የተሰጠንን የጸጋ ስጦታ በስራ ላይ እያዋል ነው እሱን መቀበል ያለብን ነው ወደ ቤተ ክርስቲያን መምጣት ያለብን። እና ይሄን ነው ጌታ ይሄን የሚጠብቀው ከኛ። በአህያ ላይ ተዋርዶ ያየነው ጌታ ነገ ጧት በክበበ ትስብእት በግርባ መለኮት ይመጣል። ዓለም ታልፋለች፣ ሌላ ዓለም አለን። ያንም ነው የምንጠብቀው። ይሄ ሁሉ ተስፋ ያለንን እንደዚህ አይነት ተስፈኞች ነን። ዋናው አሁን የምመልሰው ምንድነው ማወቅ ያለብን? በአዳም ምክንያት የኃጢአት ገመድ የኃጢአት ሰንሰለት በሕይወታችን ተጠልፎ ታስሮ ይኖር ነበር። አሁን ከዚያ የኃጢአት ሰንሰለት የኃጢአት ገመድ ተፈተናል። ሁላችንም ነፃ ወጥተናል። ሁላችንም ክርስቲያኖች ይሁን በክርስትና እምነት የምናምን ሁሉ ከኃጢአት ገመድ ነፃ ወጥተናል። ከዚህ ከኃጢአት ትብትብ ከኃጢአት ገመድ ነፃ ያወጣን ሆሳዕና የተባለው መድኃኒት ማን ነው? ንገሩኝ። ሚካኤል ነው? ንገሩኝ መልሱን። ሚካኤል ነው?
ገብርኤል ነው? እመቤታችን ናት? ማን ነው? ኢየሱስ ክርስቶስ ነው። እውነተኛ ሆሳዕና መድኃኒት ኢየሱስ ክርስቶስ ነው። ይህን ሚካኤል በጠባቂነቱ፣ ድንግል ማርያም በእናትነቷ በጸሎታ፣ ሌሎችም ቅዱሳን በጸሎታቸው መዳን በኢየሱስ ክርስቶስ፣ ከኃጢአት ማሰሪያ መፈታት በኢየሱስ ክርስቶስ፣ የዘላለም ሕይወት በኢየሱስ ክርስቶስ፣ ትንሣኤ ሙታን በኢየሱስ ክርስቶስ፣ መንግሥተ ሰማያት በኢየሱስ ክርስቶስ ነው። ይህን ጨብጣችሁ እስከያዛችሁ ድረስ ሰይፍ ስለሆነ ማንም እንደ ጠፍ ከብት ሊያታላቸው አይችልም። አሁን ዛሬ የተያዘው ስልት ምንድን ነው? መዳን በማን እንደሆነ አላወቁም። ሁሉም አዳኛቸው ነው። ገብርኤል አዳኝ ነው፣ ሚካኤል አዳኝ ነው፣ ማርያም አዳኝ ናት። ማንም ማን እንዳዳዳቸው እንኳን አያውቁም። ይሄ ነው። ይሄ ጠፍቷችሁ ሳናውቅ ቀርተን ሳይሆን ሲጠይቁ ስንጠይቅ ተገቢውን መልስ መዳን በሱ ብቻ መሆኑን ባለመናገራችን እንደሆነ አላውቅም። ሌሎች እኛን ሊያስተምሩን ሳይሆን እኛ ማስተማር፣ እናንተ ማስተማር አለባችሁ። መበርታት አለብን። በርቱን፣ በርታ። የእግዚአብሔር ስም የተመሰገነ ይሁን። ለብርሃነ ትንሣኤው በሰላም ያድርሰን።